እኔም መኳንንት የሚያስመስል ሱፍ እሷም ልዕልት የሚያስመስላት ቬሎ ከዛው ተከራይተን የሚያማምሩ የሰርግ ፎቶዎች በሚያምር ስቱዲዮ ውስጥ ተነሳን። የሰርጋችን ቀን ምሽት እኔ በቦዲና በቱታ እሷ ደግሞ በስስ ፒጃማ ሆና አልጋ ላይ ተቃቅፈን ተኝተናል። ወደ ከንፈሯ በቀስታ የተጠጋው እችን ቀን እንዴት በጉጉት ስጠብቃት እንደነበር ታውቂያለሽ አይደል አልኳት። ተሽኮረመመች። ከንፈሯን በስሱ ሳምኳትና ሽንት ቤት ደርሼ መጣሁ እሺ ብያት ካልጋው ላይ ወርጄ የባህል ሐኪሙ የሰጡኝን መፋቂያ ከኪሴ ያወጣውና ቀደም እኮ የሚያምር መፋቂያ ሳይ ዝም ብዬ ሁለት ገዛው። ጥርስሽን ፋቅ ፋቅ እያረግሽ ጠብቂኝ ብዬ ወረወርሁላት። እኔም እንዳትጠራጠር ብዬ ሽማግሌው ከሰጡኝ መፋቂያ ጋር የሚመሳሰል ከአዟሪ በገዛሁት መፋቂያ ጥርሴን እየፋቅኩ ወደ ውጭ ወጣሁ። ከውጭ ተመለስኩና አልጋው ላይ ወጣሁ። በውስጤ ምን አይነት ዓለም ታሳየኝ ይሆን እያልኩ